ወጥተሽ የተናገርሽው ንግግር ለምን መሰለሽ? አንዳንድ ጊዜኛ ውለንበታል። አንዳንዴ የማይታየን ነገር አለ። አሁን አንቺ ስትናገሪ ፍትሃዊ እንደገና ምንም እንትን የለብሽም። ላይክ የሆነ ፖለቲካ አይደለም፣ ገባሽ? ፖለቲካ አይደለም የሆነ እኛውን አንዳንዴ ሴራም ስለምንሰራ ፖለቲካ ላይ ታውቂያለሽ አይደል? ፖለቲከኛ ስትሆኚ ማትነኪው ነገር አለ። ግን አሁን አንቺ ስትናገሪ እኔ ራሱ ደስ ያለኝ ምንድን ነው ተገቢ የሆነውን ነገር በጣም ግልብና ግልጽ የሆነውን ነገር ነው የተናገርሽው። ሰው ሁሉ ወዶታል፣ ደስ ብሎታል። ግን እንደገና አንድ ሰው ማለት ነው አንድ ሰው አሁን ፖለቲካ ገብቻለሁ ብሎ ልጅን ወልደ ትዳርን እየኖርክ የራስን ላይፍ ላይክ በደንብ ሰክሰስፉል ሆነ በቀን 3 እየበላ ነጭ አንሶላ ላይ እየተኛ ይሄ ማህበረሰብ አንድ የበልቶ 2 የማይደግም ቁጭ ብለ ሆድ ስለሞላ ብቻ ላይ ብላይ ወጦ ፎር ኤግዛምፕል ነው ማለት ሆዳችን ስለሞላ ብቻ ለማግሳት መውጣት የለብንም። እናንተ ፖለቲካ እናወራለን የምትሉት አንደኛ በእውቀት አይደለም ያወሩት። ሲቀጥል ስድድብ ፖለቲካ ሊሆን አይችልም። ከዛ ሲቀጥል ደግሞ ፖለቲካ የሚመራው በእንደነዚህ አይነት ደንቆሮ የ6ኛ ክፍል ተማሪዎች አይደለም። በቃ ስሙ ጻፈ ብትለው አይጽፍም። ፋክቱ ይሄ ነው። በቃ ሲቀጥል ይሄ ነገር ለአማራ አይጠቅመውም። ህዝቡ እያለቀ ነው ከተባልክ ምንም አይነት ጥቅም ከሌለ ተልኮ ከሌለ ኤቭሪዴይ አጀንዳ እየመጣ አየሩን ለመያዝ ከምትሞክር አፈን ዝግት አድርገህ ጸጥ ማለት ነው። በዛ ላይ ብሬክ እየወሰዳችሁ አይደለም ስለ ፖለቲካ የምታወሩት። ለምን የአማራ ህዝብ ያለቀው አሁን አይደለም። ህብረተሰቡ የተገደለው፣ ህፃናት የሞተው፣ እናት የተደፈረችው አዲስ አይደለም ቆይቷል። እኛ አንናገርም። የማንናገር እኔ ብጠይቀኝ ከእውቀት ላይ አላቅም ስለ ፖለቲካ ለማውራት ትክክለኛ እንደተማረ ሰው ለማውራት ፖለቲካ አላቅም። ግን ጆሮዬ ይሰማል፣ አይኔ ያያል። የምታወራውን ነገር ፒክ አድርጌ ስፒክ አፕ ለማውራት የሚከብደኝ ነገር የለም። እዮዳ ተነስቶ ከምን ተነስቶ ነው እንዲህ ብሎ ያወራው ብዬ እኮ መጠየቅ እችላለሁ። ራሴ መስማት ነው ማዳመጥ ነው። ፖለቲካ እኮ አንድ ሰው ሲያወራ መስማት ነው ያለብህ። ዛሴ ማንም ሰው ስድድብማ ቢሆን አማራ የሚያግዘው ቢሆን ስድድብ እኮ ሁሉም ሰው ተሳድቦ ያግዘው ነበር። ግን ያን እያገዘው አይደለም። ከዛ ሲቀጥል እነማን ናችሁ ለእያንዳንዳችን መታወቂያ የምትሰጡን? መጀመሪያ እናንተ እነማን ናችሁ ነው እኛን ላይክ ጀጅ የምታደርጉት? የአማራን ጠላት አወቅ ነው። ጠላቷችሁ እናንተ ናችሁ። ጠላቶች ለአማራ ልጅ ጠላቶች እናንተ ቁጭ ብላችሁ። በተለይ እኔ የምሬ ነው የምልህ ዮዳ፣ ይሄ ትላልቁ ወንዶቹ ማለት ነው በጣም ላይክ የለም እንደዚህ አይነት ወንድ ገብቶ ቢታገል እኮ አገርን ሊመራ ይችላል የምትለው ቁጭ ብሎ ደረቱን አሳብጦ ሲሳደብ ትሰማዋለህ። ለምንድን ነው ማትሄደው? ሄደህ ለምን አትታገልም? አማራን በዚህ መጠን የምትወደው ከሆነ ደምን ነው የምትሰጠው። አይስር ነው ምልክ በቃ ወይ ሀገርን ታስጠራለህ ወይ ትሞታለህ። ፒሪየድ። ቁጭ ብለህ ግን እኔ ልጅ አሳዳጊዋን መጣ ብትነግረኝ ላዳምጥ አልችልም። እግር ትበላለህ አንተ ወንዱ። ደረትን እያሳብጠ በርገርን እየቀረደርክና 3 ባንክን ቢውልድ እያደረግ ሀው ከምን ድምፅ እንደሆን የምትነግረኝ? መጀመሪያ ዋቻው ዩርሰልፍ ራስን እየው። እኔ ማን ነኝ? እነማንን ነው ጀጅ ማድረጋቸው? ምን እያረኩ ነው? እኔ ተርመጥምጣችሁ ደረታችሁን አሳብጣችሁ በጣም ነው የምታስጠሉኝ። መጠህኔን የመናገር መብቱ የለም። ይሄ እኔ ቤታዩ አይደለሁ መማር አይደለሁም። እኔ ባናት ነው የምተክልህ። ይህም በመናገርች ግን በጣም በእውቀትና በእውነት የሚታገሉ ሰዎች እንዲበረቱና እንዲመጡ ነው የምታደርጉት። ለዚህ እኮ አሁን ሴቶች መናገር አለባቸው እንዳልሽው። አብዛኛው 99% ፖለቲካ ቁጭ ብሎ የሚያወራው ወንድ ኗል። አሁን ይኸውልሽ ለህዝብሽ ፖለቲካ ማስተማር ተገቢ ነው በእውቀትና በእውነት ከሆነ። እዚህ ጋር ቁጭ ብዬ ግን ማህበረሰብን የምሳደብና ማሰድብ ከሆነ ያን ያህል እንዳልሽው እነሱ እኮ እዚህ ጋር እየገደሉ ነው። በሚሊዮን የሚቆጠር ባፋቸው እየገደሉ ነው። ለምን እንደዛ ከሆነ የእነሱ የሚታገሉት ያን ከሆነ ማድረግ የሚፈልጉት ለምን አይገቡ? ለምን እንዳልሽው የድሃ ልጆችን አንድ ሰው ይወራ የምሬ ነው የምልህ የሀገር ጉዳይ በጣም ይህን ያህል አሳስቦኛል ካለች አሁን ሴቶቹ አሉ ነፋፋዎች፣ ነክናካዎች ወይ ትዳራቸውን ፈተው በራሳቸው መቆም ያቃታቸው ብታያቸው ፊታቸው 3 ማዲያት የያዘ ገብታ ስሜን ስጠራያት አለው። አንድ ሙ የምትባል እስራኤል ደግሞ አለች። አንድ ነካካ ንካኪ ማሜ የምትባል ያለው ያለች ደግሞ ጎንደሬ ነኝ ብላ መጣ። መልስ አልሰጥሽም። እኔ መጣሽ አውሪኝ፣ ካሜራሽን ክፈችና ፌስ ቱ ሚ ነይ አውሪኝ። እኔ በደንብ አስረዳሻለሁ። ሲጀመር ሌቦች ናችሁ፣ በቃ ሌቦች ናችሁ። ተልካችሁ ነው የምታወሩት። እዚህ ጋር አየሩን አታስዙ፣ ህዝቡን አታስጨርሱ ነው በቃ። ስለኛ ኤርትራዊ መሆን ጎንደሬ መሆን እንተያያለን። ያኔ
ግሮሰሪ የገዛሽው አይደለም። ማንነት ግሮሰሪ ሂደሽ እንደ ቃሪያ ቲማቲም ሀገርሽ ላይ ጉልት ላይ ድንች እንደመገዛው አይደለም። እኛ ላይ ነው አማራነት የሚነበበው፣ እናንተ ላይ አይደለም። ወንድ ጥሏችሁ ሲሄድ እንኳን የምታለቅሱ በራችሁን ዘግታችሁ ልጆቻችሁን ማሳደግ የሚያቀታችሁ ቦታ ላይ ቁጭ ብለ ማን አባ ነው እኔን ጀጅ የምታደርገኝ? ይነገራል ቁጭ ብለ ታዳምጣለህ። ኤአይ አማራ ብያቸዋለሁ። ኤአይ አማራዎች በኮምፒውተር የመጡ ኤአይ አማራዎች ብያቸዋለሁ ማሜ። እና ግን እውነቴን ነው፣ ቀጥይበት፣ ተገቢ ነው። እንዲያውም አልተመቸሽም መሰለኝ እና በቪዲዮ ሞት አልቻልሽም። ለምን የዛሬ ንግግሩን እንደባለፈው ብዙ ሰው እንዲያዳምጠው